ረዳኢ ምንዱባን ሚካኤል በከመ ታለም ንዘልፈ ለረድኤትየ ንአሰፍያ ከክንፈ ለረድኤትየ ንአሰፍያ ከክንፈ ለረድኤትየ ንአሰፍያ ከክንፈ ለረድኤትየ ሰፊያ ከክንፈ ረዳኢ ምንዱባን ሚካኤል ረዳኢ ምንዱባን ሚካኤል በከመ ታለም ንዘልፈ ለረድኤትየ ንአሰፍያ ከክንፈ ለረድኤትየ ንአሰፍያ ከክንፈ ከክንፈ ዝንቱ ኩሉ ኮነ ኮነ በደብረ ጽባህ ዝንቱ ኩሉ ኮነ ኮነ በደብረ ጽባህ በፈቃደ 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 እግዚአብሔር በፈቃደ 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 እግዚአብሔር ዝንቱ ኩሉ ኮነ ኮነ በደብረ ጽባህ ዝንቱ ኩሉ ኮነ በደብረ ጽባህ በፈቃደ 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 እግዚአብሔር በፈቃደ 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 እግዚአብሔር
ኩሉ ኮነ ኮነ በደብረ ጽባሕ ዝንቱ በፈቃደ እግዚአብሔር በፈቃደ 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 እግዚአብሔር
ይትለአልመኑ ውእቱ
አመስግኗቸው፣ በእልልታና በዝማሬ አመስግኗቸው። ረሳዮ ለውእቱ ሚካኤል እግዚኦ ረሳዮ ይትለአል መንበረ በአሁኑ ሰዓት ክቡር መልአከ ምሕረት ቆሞስ አባ ገብረ መድኅንና ክቡር መልአከ ምሕረት አባ ገብረ እግዚአብሔር ታደለ እየባረኩን ይገኛሉ። ምዕመናን እልል ብላችሁ እግዚአብሔርን አመስግኑ። እልል ብላችሁ እግዚአብሔርን አመስግኑ። እግዚኦ ረሳዮ ለውእቱ ሚካኤል እግዚኦ ረሳዮ ለውእቱ ሚካኤል እምኩሎሙ መላእክት ይትለአል መንበሩ እምኩሎሙ መላእክት ይትለአል መንበሩ ሚካኤል እግዚኦ ረሳዮ ለውእቱ ሚካኤል ሎሙ መላእክት ይትለአል መንበሪሁ እምኩሎሙ መላእክት ይትለአል እምኩሎሙ መላእክት ይትለአል መንበሪሁ እምኩሎሙ መላእክት ይትለአል መንበሪሁ እግዚኦ ረሳዮ ለውእቱ ሚካኤል እግዚኦ ረሳዮ ለውእቱ ሚካኤል እምኩሎሙ መላእክት ይትለአል መንበሪሁ እምኩሎሙ መላእክት ይትለአል መንበሪሁ እምኩሎሙ መላእክት ይትለአል መንበሪሁ እምኩሎሙ መላእክት ይትለአል መንበሪሁ ረድኤከ ክንፈ ለረድኤትየ ሰፊሐከ ክንፈ ረዳኤ ምንዳኔ ረዳኤ ምንዳን ሚካኤል በከመ ታደም እርዘ ረዳኤ ምንዳኔ ረዳኤ ምንዳን ሚካኤል በከመ ታደም ዘልፈ ለረድኤትየ ሰፊሐከ ክንፈ
ሰብያከ ክንፈ ለረድኤትነ ሰብያከ ክንፈ ረዳየ ምንዱባን ሚካኤል በከመ ታለምር ዘልፈ ረዳየ ምንዱባን ሚካኤል በከመ ታለምር ዘልፈ ለረድኤትነ ሰብያከ ክንፈ ለረድኤትነ ሰብያከ ክንፈ ረዳየ ምንዱባን ሚካኤል በከመ ታለምር ዘልፈ ሚካኤል በከመ ታለምር ዘልፈ ረዳየ ምንዱባን ሚካኤል በከመ ለደብራችን ሊቃውንትና ከሌሎች ገዳማትና አድባራት የመጡ ሊቃውንት በዓሉን ሚካኤል ላከ ኃይል
ክነ
ማእከሌነ ቁም ሚካኤል ማእከሌነ ቁም በበዓል ከባርከነ ባርከነ ዮም በበዓል ከባርከነ ባርከነ ዮም በበዓል ከባርከነ በበዓል ከባርከነ ነአ ነአ ሚካኤል ማእከል ሚካኤል ማእከሌነ ቁም በበዓል ከባርከነ ባርከነ ዮም በበዓል ከባርከነ ባርከነ ዮም ከባርከነ ባርከነ ዮም ባርከነ ባርከነ ዮም ሚካኤል ማእከሌነ ቁም በበዓል ከባርከነ ባርከነ ዮም በበዓል ከባርከነ ባርከነ ዮም በበዓል ከባርከነ ባርከነ ዮም በበዓል ከባርከነ ባርከነ ዮም የደብራችን ሰንበት ትምህርት ቤት አባታችን መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር አባታችን መልአከ ምሕረት ቆሞስ አባ ገብረ እግዚአብሔር ታደለ የለሚ ኩራ ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ፣ ክቡር መልአከ ስብሐት አብይ ዘለቀ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ልዩ ጸሐፊ፣ ክቡር አባታችን መልአከ መንክራት ኃይሌ አብርሃ የደብራችን ዋና አስተዳዳሪ፣ ክቡራን የአዲስ አበባ ልዩ ልዩ አድባራትና ገዳማት አስተዳዳሪዎች በየማዕረጋችሁ፣ ክቡር መምህር ሰሎሞን ዳዊት የደብራችን ዋና ጸሐፊ፣ የተከበራችሁ አባቶች፣ ካህናት እና ሊቃውንተ ቤተ ክርስቲያን፣ የተወደዳችሁ የመልአኩ የቅዱስ ሚካኤልን ታላቅ ዓመታዊ በዓልን ለማክበር በዚህ በተቀደሰ ቦታ የተገኛችሁ ምዕመናንና ምዕመናት እንኳን ለዛሬው ለኅዳር 12 ቀን 2018 ዓ.ም የቅዱስ ሚካኤል ታላቅ በዓል በሰላም አደረሳችሁ። የተወደዳችሁ ምዕመናንና ምዕመናት ይህ ሕንፃ ቤተ ክርስቲያን ከሐምሌ ወር 2017 ዓ.ም እስከ ኅዳር 9 ቀን 2018 ዓ.ም ድረስ በእነዚህ 3 ወራት ብቻ ለግንባታው ብር 33,492,468 ብር ከ46 ሳንቲም ከእናንተ ከውድ ምዕመናን ተሰብስቦ በስራ ላይ ውሏል። ይሄ በ3 ወራት ብቻ ነው። ይህም ግንባታው ከተጀመረበት ከመጋቢት 2005 ዓመተ ምህረት አንስቶ በአጠቃላይ እስካሁን ድረስ ለዚህ ለምታዩት ግዙፍና በየቀኑና ሰዓቱ ጥንቅቅ እያለ ለሚጓዝ እንዲሁም ለየት ያለ ውብ ሕንፃ ቤተ ክርስቲያን ግንባታ በአጠቃላይ በቁሳቁስና በጥሬ ገንዘብ ከእናንተ ከውድ ምዕመናን ተሰብስቦ ስራ ላይ የዋለውን አጠቃላይ ወጪ ብር 213,687,8
665 እደግመዋለሁ። ከመነሻው ከ2005 ዓመተ ምህረት ጀምሮ እስከ ህዳር 9 2018 ዓመተ ምህረት ድረስ ይህ ህንፃ ከእናንተ ተሰብስቦ ስራ ላይ የዋለውን ብቻ 213 ሚሊዮን 687,665 ብር እንዲደርስ አድርጎታል። ውድ ምዕመናን፣ በየጊዜው እንደምንዘግበው ይህ የግንባታ የገንዘብና የቁሳቁስ መጠን የአሰባሰብም ሆነ የአወጣጥ ሂደት በሚመለከተው በአዲስ አበባ ሀገረ ስብከት የኦዲት ክፍል በየዓመቱ እየተመረመረና ለትክክለኛነቱም ማረጋገጫ ሲሰጠው የመጣ ጉዳይ ነው። ውድ ምዕመናን፣ በአሁኑ ጊዜ ባለቀው የህንፃ መዋቅር ላይ የማሳመርና የማስዋብ የማጠናቀቂያ ስራ እየተገባደደና የመመረቂያ ጊዜውን እያቃረበ መሆኑ ማረጋገጫው ህንፃውን መጎብኘትና መገንዘብ ብቻ ነው። በተለይም ዛሬ ቢቀርባችሁ ነገ ተነገ ወዲያ እየመጣችሁ ውስጡን እስከ ላይ ድረስ እየወጣችሁ መጎብኘትና ገንዘባችሁ ምን ያህል ስራ ላይ እንደዋለ እንድትረዱ እንጠይቃችኋለን። ይህ ህንፃ ቤተ ክርስቲያን እንደ ማንኛውም ህንፃ አገነባብ ሳይሆን በማንኛውም ረገድ የቤተ ክርስቲያናችንን ታሪካዊ የህንፃ ግንባታ፣ የትውፊትና መጽሐፍ ቅዱሳዊ ትረካ እንዲሁም ኢትዮጵያዊ የግንባታ ባህልን በጠበቀ መልኩ እየተገነባ ያለ መሆኑ ከማንኛውም የህንፃ አገነባብ የተለየ ያደርገዋል። ውድ ምዕመናን፣ እስካሁን የተከናወኑትን ስራዎች በግልጽ የሚታዩና የሚዳሰሱ ስለሆኑ ለወደፊቱ ስለሚቀሩት አንኳር ዋና ዋና ስራዎች ላይ በጥቂቱ እንዳተኮርና በቅደም ተከተል እንድገልጽ ይፈቀድልኝ። ጥቂት ቀሪ የሞዛይክ ስዕሎችና በርካታ የሸራ ላይ ስዕሎች እንዲሁም ብዙ የመስተዋት ላይ ስዕሎች የእናንተን ልገሳ የሚጠብቁ ናቸው። 2 ታቦቱ ውደት የሚያደርግበትን ተንበረክ ወይንም በረንዳ ተከትሎ የግራናይት መደገፊያዎችና ጅምር ደረጃዎች መጠናቀቅ ይኖርባቸዋል። 3 ምንም እንኳ እጅግ ብዙ ተንጠልጣይና ተለጣፊ የክርስታል እንዲሁም ከዋክብት መሰል መብራቶች የተገጠሙ ቢሆንም አሁንም ገና የተወሰኑ መሰል መብራቶች ተገዝተው መገጠም ይኖርባቸዋል። 4 በጣም ጥቂት ቀሪ ታላላቅና ታናናሽ አምዶች በላይ ምስቶን እየተለበጡ በቅርቡ ፍጻሜያቸውን ያገኛሉ። 5 የአግዳሚ ወንበሮችን በተመለከተ እስካሁን 76 ያህል ብቻ የተሰሩ ሲሆን በርካታ የተለያየ ስፋት ያላቸው አግዳሚ ወንበሮች ገና መዘጋጀትና ቦታቸውን መያዝ ይኖርባቸዋል። እነዚህ የተለያየ የሰው መያዝ አቅም ያላቸው ወንበሮች እንዲገዙና ቦታቸው እንዲይዙ የእናንተ መረባረብ በእጅጉ ያስፈልጋል። 6 በየመቅደሶቹ ፊት ለፊት 2 መቅደሶች ናቸው ያሉን። ለ6 በሮች የሚያስፈልጉ ደረጃቸውን የጠበቁ መጋረጃዎችም የእናንተን ልገሳ የሚጠብቁ ናቸው። 7 ከዚህ በፊት እንደገለጽ ነው ይህ ህንፃ ቤተ ክርስቲያን እስከ ጣሪያ የሚያስወጣ ሊፍት አለው። ታዲያ ይህ ሊፍት የመቅጠሚያ ቦታው ተዘጋጅቶ ያለቀ ሲሆን የሚጠብቀው ራሱን ሊፍቱን ብቻ ነው። በዚህ የሊፍት ስራ የተሰማራና ወይም ሊፍቱን የማስገጠም ወጪ ይረዳል የሚል ማንኛውም ለጋስ የቅዱስ ሚካኤል ወዳጅ የሆነ ሙሉ መረጃውን ከኛ ማግኘት ይችላል፣ ማስገጠምም ይችላል። 8 ስፋቱ ይሄ አሁን ፊት ለፊት የተቆመበት ማለት ነው 733 ሜትር ካሬ የሆነው አውደ ምሕረት ማለትም በበዓል ቀናት ለካህናት እንደዛሬው ማለት ነው ለሰንበት ትምህርት ቤትና መዘምራን ማሸብሸቢያ፣ በአዘቦት ቀን ደግሞ ለትምህርተ ወንጌል መስጫ የተመደበው ቦታ በግራናይት መነጠፍ የሚያስፈልገው ስለሆነ በዚህም የግራናይት የማንጠፍ ስራ መሳተፍ ይቻላል። በዚህ አውደ ምሕረት ላይ ያሉትንም 4ቱን ወንጌላውያን የሚያሳዩት ሐውልቶችን ተቀርጸው በየቦታቸው እንዲታዩ የእናንተን የውድ ምዕመናን እርዳታ ይፈልጋሉ። 9 ከዚህ በፊት ደጋግመን እንደገለጽ ነው እያንዳንዳቸው
430 እና 400 ኪሎ ግራም የሚመዝኑ ሁለት ግዙፍ ደወሎች ከውጭ ሀገር ማስመጣት ያስፈልጋል። ከውጭ ሀገር የምናስመጣው እነዚህን ብቻ ነው። ሌሎቹን በሙሉ እዚህ የተሰሩትን የምታዩት እንዲያምሮ ደምቆ የሚታየው ሁሉም ሀገር ውስጥ የተሰራና በእኛ በኢትዮጵያውያን ባለሙያዎች የተጠናቀቀ ነው። ስለዚህ እነዚህን ደወሎች በደወል ቤት መቅጠም ለዚህ ታላቅ ሕንፃ ቤተ ክርስቲያን የተሟላ አገልግሎት ለመስጠት በእጅጉ አስፈላጊ ነው። በመሆኑ በደወሎቹ ግዢ ላይ መሳተፍ የሚፈልግ ሰው ሊለግስ የሚችለውን መጠን በመግለጽና በመክፈልም እርዳታውን መፈጸም ይችላል። 10 ለዚህ ታላቅ ሕንፃ ቤተ ክርስቲያን የሚመጥን አንድ ታላቅና ቢያንስ ባለ 65 ኪሎዋት ድምፅ አልባ የኤሌክትሪክ ጄኔሬተር ተገዝቶ ከነመጠለያው ዝግጁ መሆን ስለሚጠበቅበት በዚህ ረገድ በምትችሉት አቅም ሁሉ እንድትሳተፉ በቅዱስ ሚካኤል ስም እንለምናለን። 11 የምድረ ግቢ ሙሉ ስራና የምድረ ግቢው የፍሳሽ ማስወገጃ፣ የምድረ ግቢው ቋሚ መብራቶች እንዲሁም በዲዛይኑ መሰረት የመኪና ማቆሚያና የምዕመናን ውጭ ማረፊያዎች መሟላት፣ ሁለት ዋና ዋና የበር ቅስቶች መገንባት ለቤተ ክርስቲያኑ መጠናቀቅም ሆነ መዋብ ከፍተኛ አስተዋጽኦ ያላቸው በመሆኑ ዝርዝሩን ከነማስረጃቸው ከኮሚቴው በመረዳት ኅዳር ማድረስ ይቻላል። 12 የቤተልሔሙን ባለ አንድ ፎቅ ሕንፃ እዚህ ፊት ለፊት የምታዩት ፕሉቶር ስቴት ባለቤት የሆኑት የቅዱስ ሚካኤል ወዳጅ ሙሉ ወጪውን በመቻል እያስገነቡ ከመገኘታቸውም በላይ በቅርቡ አጠናቀው እንደሚያስረክቡን ምንም ጥርጥር የለንም። ውድ ምዕመናን፣ ለዛሬው ይህንን ካልኩ ሰፋ ያለና የተለየ ማብራሪያና ምናልባትም ማስረጃ ለምትፈልጉ በማንኛቸውም ጊዜና ሰዓት ልናስተናግዳችሁና ልናገለግላችሁ ዝግጁ ነን። ለሕንፃው ግንባታ ልግስናችሁን በባንክ በኩል ማድረስ ለምትፈልጉ ለዚሁ ተብለው በተዘጋጁ በኢትዮጵያ ንግድ ባንክ ቁጥራችንና በአባይ ባንክ እንዲሁም ሌሎች አሉ። በሌሎች ባንክም በአማካይነት ማስገባት ይቻላል። ቁጥሮቻቸው እነዚህን የእኛን አካውንት ቁጥሮች ለሚፈልግ እዚሁ በደብር ውስጥና ካስፈለገም ከኮሚቴው ማግኘት ይቻላል። ከዚህም ሌላ እዚህ ግቢ ውስጥ 2 የዕለት የገንዘብ ተቀባዮች በየቀኑ በአካል እናንተን በተጠንቀቅ የሚጠብቁ ሲሆን እንዲሁም ለሕንፃው ሲባል የተዘጋጁ የሙዳየ ምጽዋት ሳጥኖች ስላሉ የተለጠፈባቸውን ጽሑፍ በመመልከት የተለመደ ልገሳችሁን ማስገባት ትችላላችሁ። አሁንም በመካከላችሁ የሕንፃ አሰሪ ኮሚቴውን ወክለው በደረጃ ላይ የበላይ አባጅ አድርገው የተሰማሩ ሰዎች ይገኛሉ። የምትችሉትን ያህል ይህንን ሕንፃ ባጭሩ ለማስመረቅ እንዲቻል ማስገባት፣ ገንዘብ መርዳት ትችላላችሁ። በመጨረሻም ለዚህ ሕንፃ ግንባታ አሁን ለሚገኝበት አመርቂ ደረጃ መድረስ አንድ የእናንተ ውድ ምዕመናን ያላሰለሰ ሁለንተናዊ ልገሳ በደብራችን አስተዳደር ሰበካዬ ጉባኤ አባላትና በተለይም በክቡር የደብራችን ዋና አስተዳዳሪ በመላከ መንክራት ኃይሌ የተቀናጀ በሳል አመራርና ያላሰለሰ ክትትል በደብራችን ካህናት፣ ሊቃውንተ ቤተ ክርስቲያንና ዲያቆናት እንዲሁም ሰራተኞች መልካም መግባባት በደብሩ የሕንፃ አሰሪ የገቢ አሰባሳቢና አስመራቂ ኮሚቴ የተሟላ ቅንጅታዊ ተግባር ስራውን እያከናወኑ በሚገኙት ልዩ ልዩ ድርጅቶችና ሰራተኞቻቸው ቀናና ወጥ የሆነ ትጉህ ተግባር ነው። እግዚአብሔር ይህችን ቅድስት ሀገራችንን ኢትዮጵያውያንና ሕዝቧን ይባርክ። ሰላም እግዚአብሔር ከሁላችሁን ይሁን። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። ከዚህ በመቀጠል ጊዜ ለመቆጠብ ያህል የዕለቱን ትምህርት የሚያስተምሩን መላከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ስራ አስኪያጅ ይሆናሉ። ክቡርነታቸውን የሚጋብዙልን ደግሞ ክቡር መላከ ምሕረት ቆሞስ አባ ገብረ እግዚአብሔር ታደለ የለሚ ኩራ ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ ይሆናሉ። ወደ ክቡርነታቸው ወስዳቸዋለሁ።
በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የምትዘምሩ ወንድሞቻችን፣ እህቶቻችን፣ ቤተ ክርስቲያን አንዲት ናት። አገልግሎቷም አንድ ነው። በዓሉም የጋራችን ነው። እኛም ምዕመናን የአባቶቻችንን ትምህርት የአባቶቻችንን ቡራኬ መቀበል አለብን እንጂ ለብቻችሁ ተገንጥላችሁ እዛ የምትዘምሩ አቁሙ። ይሄ ድምፅ የሚሰማችሁ አስቁሟቸው። የምትዘምሩ ምዕመናን ይሄ የመረበሽ ያህል ነው የሚቆጠረው። አቁሙ። ከዚህ የሚተላለፈው የእግዚአብሔርን ቃል የእግዚአብሔርን ድምፅ እንዲሰሙ የሚማሩ የሚባረኩ ምዕመናንንም እንዳንረብሽ እግዚአብሔር የሚናገረውን በአባቶቻችን ላይ አድሮ የሚመክረንን መስማት ስላለብን የመጣንበትን ምክንያት ማወቅ ስላለብን ዘመኑ የጥያቄ ዘመን እንደመሆኑ መጠን መረዳት ያለብንን ነገር ሁሉ ከአባቶቻችን መረዳት ስለሚገባን ሁላችሁም ሳትንቀሳቀሱ የእግዚአብሔርን ቃል እንድትማሩ እጋብዛችኋለሁ። ክቡር አባታችን ክቡር መልአከ ምሕረት አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር አባታችን መልአከ ስብሐት አብይ ዘለቀ የብፁዕ አቡነ ሕርያቆስ ልዩ ጸሐፊ፣ ክቡር አባታችን መልአከ መንክራት ኃይሌ አብርሃ የዚሁ ታላቅ ቤተ ክርስቲያን ዋና አስተዳዳሪ፣ ክቡር ወንድማችን አባታችን መምህር ሰሎሞን ዳዊት የዚሁ ቤተ ክርስቲያን ዋና ጸሐፊ፣ አባቶቻችን ከሀገር ስብከት የመጣችሁ ልዑካን፣ አባቶቻችን ከክፍለ ከተማው የመጣችሁ ልዑካን፣ ወንድሞቻችን በዚህ በቅዱስ ስፍራ ያላችሁ ምዕመናን፣ አባቶቼ፣ እናቶቼ፣ እህቶቼ እንዲሁም ሕፃናት፣ ይልቁንም ደግሞ ከማታው ጀምራችሁ እግዚአብሔርን ስታገለግሉ ያደራችሁ፣ እግዚአብሔርን እንደ ሰማይ ሰራዊት ሆናችሁ ስታመሰግኑ ያደራችሁ ሊቃውንተ ቤተ ክርስቲያንና የሰንበት ትምህርት ቤት ወጣንያን ሁላችሁም እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ልዑል እግዚአብሔር አምላካችን ለዚህ ዕለትና ለዚህ ሰዓት ስላደረሰን በዕድሜ ስለባረከን በጤና ስለባረከን የአባቶቻችን አምላክ ልዑሉ እግዚአብሔር የቅዱስ ሚካኤል አምላክ የእኛም አምላክ ክብር ምስጋና ለስሙ ይሁን። እንኳን ለታላቁ ለኃያሉ መልአክ ለቅዱስ ሚካኤል በዓል እንኳን በሰላም አደረሳችሁ፣ እንኳን በሰላም አደረሰን። ይህ ታላቅ በዓላችን በመላው ኢትዮጵያውያን ዘንድ የተከበረ ነው። በዓለም ሁሉ ዛሬ እግዚአብሔር የሚመሰገንበት ዕለት ነውና አሁንም በድጋሜ እንኳን አደረሳችሁ፣ እንኳን አደረሰን። እግዚአብሔርን ከፍ አድርጋችሁ በደንብ አመስግኑ። ሰዓቱን ላለመውሰድ ክቡር አባታችን መልአከ ምሕረት አባ ገብረ መድኅን የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ታላቅ አባት፣ የጸሎት አባት፣ የትምህርት የወንጌል ባለቤት የሆኑ ናቸውና የእሳቸውንም ሰዓት ላለመውሰድ እኔ ቀጥታ እሳቸውን እጋብዛለሁ። ቀጣውን መርሃ ግብር የሚመሩት አባት ይመራሉ። አሁን ግን ክቡር መልአከ ምሕረት እንዲያስተምሩን በታላቅ ትሕትና እጋብዛለሁ። ወበውእቱ መዋዕል ይትነሳ ቅዱስ ሚካኤል ሊቀ መላእክት። በዛን ሰዓት በዚያን ጊዜ ለሰው ልጅ ሁሉ ታላቁ መልአክ ቅዱስ ሚካኤል ይነሳል። ትንቢተ ዳንኤል ምዕራፍ 12 ቁጥር 1። ክቡር አባታችን መልአከ ምሕረት ቆሞስ አባ ገብረ እግዚአብሔር የለሚ ኩራ ክፍለ ከተማ ስራ አስኪያጅ፣
ከመንበረ ጵጵስና ከመንበረ ፓትርያርክ የመጣችሁ የየመምሪያው ኃላፊዎች፣ የሀገረ ስብከታችን ፕሮቶኮልና ልዩ ጸሐፊ መጋቤ ስብሐት ቀሲስ አብይ ዘለቀ፣ የዚህ ታላቅ ካቴድራል ቤተክርስቲያን ዋና አስተዳዳሪ መላከ መንክራት ኃይሌ፣ እንዲሁም የዚህ ታላቅ ቤተክርስቲያን ዋና ጸሐፊ ሊቀ ስዩማን መምህር ሶሎሞን እና የጽሕፈት ቤት ሰራተኞች፣ የሰበካ ጉባኤ አባላት፣ ሕንጻ አሰሪ ኮሚቴዎች፣ በዚህ ታላቅ ቦታ ይህንን ታላቅ ሕዝብ ዘወትር መስዋዕቱን ለማሳረግ በሚያስፈራውና በሚያስደነግጠው በእግዚአብሔር ዙፋን ፊት የምትቆሙ በስራ የምትመስሉኝ ቆሞሳት አባቶች፣ የቅኔ ማህሌቱ ውበትና ድምቀት የሆናችሁ ሊቃውንት፣ ካህናት፣ ዲያቆናት እንዲሁም የዛሬቱን ቤተክርስቲያን እጃችሁን ዘርግታችሁ እንደ አባቶቻችሁ በምስጋና የነገይቷን ቤተክርስቲያን ደግሞ በኃላፊነት ለመረከብ ደጅ ጥናት ላይ ያላችሁ፣ ኮርስ ላይ ያላችሁ፣ መንፈሳዊ ልምምድ ላይ ያላችሁ የሰንበት ትምህርት ቤት ወጣቶች፣ መዘምራን እግዚአብሔር ካደረገላችሁ ድንቅ ሥራ የተነሳ እንባችሁ ስለታበሰላችሁ ከራቃችሁበት ስለቀረባችሁ የሌላችሁን በረከት አብዝቶ ለቤቱ ያበቃችሁ የሲኤምሲና የአካባቢዋ ብሎም የመዲናዋ የአዲስ አበባ ማኅበረ ምዕመናን ወምዕመናት ሁላችሁም እንኳን ለገናናው መልአክ፣ ለፈጣኑ መልአክ፣ ለየዋው መልአክ፣ ለአሳዳጊያችን፣ ለጠባቂያችን ለቅዱስ ሚካኤል ዓመታዊ በዓሉ አደረሰን አደረሳችሁ። አዎ ምስጋና ለእግዚአብሔር ለመሰዋት በእልልታ በጭብጨባ እዚህ ቦታ ለመቆም ቀጠሮ የያዙ ሞት የቀደማቸው እግዚአብሔር የሰበሰባቸው በርከት ያሉ ወገኖቻችን የሉም። እኛን ለምስጋና ከጠራን ለውዳሴ ካቆመን ምስጋና ያንስበታልና ዓመት መድረስ ቀላል አይደለም ወገኖቼ። አዎ በዚያን ሰዓት በዚያን ጊዜ ወበወቱ መዋዕል በዚያን ወራት በዚያን ጊዜ ታላቁ መልአክ ቅዱስ ሚካኤል የሰውን ልጅ እርዳታ ያስፈልገዋልና ሰውን ለመርዳት ሰውን ለማገዝ ከሊቃውንቱ ጋር በቅኔ ማህሌት ለመገኘት ከደጋጎቹ ካህናት ጋር በመቅደሱ ለመቆም ከደጋጎች ምዕመናን ጋር በቅድስቱ በገረገራው ለመቆም ይነሳል። ቅዱስ ሚካኤል ያልተነሳበት፣ ቅዱስ ሚካኤል ለዚህች ዓለም ያልቆመበት፣ ቅዱስ ሚካኤል ለሁላችን ያልተገኘበት፣ ፈጥኖ እንደ ኦፈ አርያም ያልደረሰበት ጊዜና ሰዓት የለምና ቅዱስ ሚካኤል ይነሳል። ሰዓት ስለሌለ አጠር አድርጌ ነው የምነግራችሁ። ቅዱስ ሚካኤል ሲነሳ እንዲሁ አይደለም። ለሥራ ነው የሚነሳው፣ ለአገልግሎት ነው የሚነሳው። የሚያሳርገው መስዋዕት አለ፣ የሚቀድሰው የሚባርከው አለ። ቅዱስ ሚካኤል ሲነሳ ዝም ብሎ አይደለም። ቅዱስ ሚካኤል ይነሳል ብሎ ነቢዩ ዳንኤል የተናገረው ገና አስቀድሞ ነው። እውነት ነው። ጠብ ባልተፈጠረበት፣ ሰው ባልተፈጠረበት፣ ሰው ባልተገኘበት ይቺ ዓለም በመላእክት መልታ በነበረችበት ሰዓት ገና በሰማይ ጠብ በነበረበት አሃዜ መንጦላይት ሆኖ የተፈጠረው ከመላእክት ሁሉ ልቆ በማይረግ በከፍታ ከፍ ብሎ የተፈጠረው ሳጥናኤል ዝቅ ብሎ ቢያይ ፍጥረታትን ሲርመሰመሱ ኃላፊ መጋቢ ፈጣሪ አዛዥ ናዛዥ ባለቤት የሌለው መስሎት ከፍ ብሎ ቢያይ በአርያም ሲያጣ አነ ፈጠርኩክሙ ብሎ በፎከረበት በተናገረበት በሸለለበት ቅጽበት ነበረ። በሥላሴ ሕሊና በሥላሴ ልቦና ቅዱስ ሚካኤል የተነሳው፣ ቅዱስ ሚካኤል የተሾመው
ክደቱ አንኮታክቶ ክደቱ ከሥላሴ ለይቶ ክደቱ ወደ እንጦርጦስ አውርዶ ዲያብሎስ ሲወድቅ በዲያብሎስ ቦታ ሊቀ መላእክት ሆኖ የመላእክት ሁሉ አለቃ በመላእክት ሀገር ላይ በመላእክት ከተማ ላይ ሊቀ መላእክት ሆኖ የተነሳው ቅዱስ ሚካኤል ነው። ዛሬ አይደለም፣ ገና ከሰማይ ነው ትንሣኤው የጀመረው መነሳቱ የጀመረው። ወደ ምድር ወርዶ ደግሞ የሰው ልጅ በመከራ የሰው ልጅ በጭንቅ የሰው ልጅ በችግር ውስጥ መኖሩን ሲያይ ሲገነዘብ ተነሳ። ለእናታችን ተነሳ፣ ለአባቶቻችን ተነሳ። ዛሬ በሰፊው በየዓመቱ የምንማረው ልብን ሰቅሶ የሚይዝ ሕሊናን የሚቆጠቁጥ ከአይምሮ በላይ የሆነ የእስራኤላውያን ግፍ ነው። የእስራኤላውያን መከራ ነው። የሌሎችም የአባቶቻችን ጽዋቶ መከራ አለ። ቅዱስ ሚካኤል ያሻገራቸው፣ ቅዱስ ሚካኤል የጎበኛቸው፣ ቅዱስ ሚካኤል ያያቸው። ከዛ መካከል አንዷ እንባዋን ወደ ሰማይ የረጨች የሰው ያለ እያለች በመከራ ውስጥ እንድትኖር የተፈረደባት ከእስራኤላውያን ሴቶች መካከል በጭንቋ በመከራዋ ያላገጡ ግብፃውያን፣ የሳቁ ግብፃውያን፣ ያፌዙ ግብፃውያን ምጧ ይመጣና በምጧ ሰዓት እባካችሁ አሳርፉኝ፣ ምጤ መጥቷል፣ ልጄን በሰላም ልገላገለው፣ ዓይኔን በዓይኔ ልየው፣ ዓይኔን በዓይኔ አይቼ የሰጠኝን ውሃውን አርግቶ ሰው ያደረገውን ፈጣሪን ላመስግነው እባካችሁ ብላ ስትለምን ተለማኝ ጠፋ። አበሻ ቢሆን ቀበቶን ፍታ ተብሎ ይንጎራደዳል፣ ይጨነቃል። የምድርን ነገር ያቃል አበሻ ያቃል አበሻ። እነሱ ግን ጨከኑባት። ልጇን ሰው ጭቃ ላይ ጡብ ላይ ወልዳ እንድትረግጥ ተፈረደባት። በዚህን ሰዓት ያለኑ በዚህ አምላክ አዶን ብላ የእስራኤል አምላክ እኛን የፈጠረን እኛን የመራን እኛን የሚመግበን በዚህ ከተማ በዚህ መንደር በዚህ ሀገር የለምን ብላ እንባዋን ወደ ሰማይ ረጨች። እንባዋን ተቀብሎ ዝም አላለም። ሙሴን አስነሳላት እግዚአብሔር። ሙሴን የሚያክል ነቢይ ተነሳ። ወገኖቼ በእንባ ውስጥ ያላችሁ፣ በመከራ ውስጥ ያላችሁ፣ ሰው ያላየላችሁ የሚመስላችሁ፣ ሰው የማይመስላችሁ የሚመስላችሁ በጭንቀታችሁ እግዚአብሔር አለ። ማንን ያስነሳል? እንደ ሙሴ ቅዱስ ሚካኤልን ያስነሳል። እንባችሁን ለማበስ ከራቃችሁበት ወደ በረከት ለማቅረብ ቅዱስ ሚካኤልን እግዚአብሔር ያስነሳዋል። እሱ ብቻ አይደለም። ሙሴ ከተነሳ በኋላ ሕዝቡን ከባርነት እየመራ ወደ ከነዓን ማርና ወተት ወደምታፈሷ ምድር እንዲገቡ ማርና ወተት ብሉይ ከአዲስ ወደሚተረጎምባት ወደሚተነተንባት አባቶቻችን ወደ ተቀበሩባት የአባቶቻችን ከተማ ብሎም በመጨረሻ እግዚአብሔር ወደሚነግስባት እግዚአብሔር ነግሶ ዓለምን ወደሚያነግስባት ከተማ እንዲመራቸው ሙሴን አስነሳ። እግዚአብሔር እየመራ ወሰደ። ሙሴን የሚመራ ማን ነው? አባቶቻችን የሚመራ ማን ነው? እግዚአብሔር ያስነሳው። ዳንኤል የተናገረለት ስለ ሰው ልጅ ሁሉ በዛን ሰዓት በመከራ ሰዓት በጭንቅ ሰዓት ቅዱስ ሚካኤል ይነሳል ተብሏልና ሚካኤል ተነስቶ እየመራ ወሰዳቸው። የሰማዩን ደመና እያዘዘ አንዱ ሐሩር እንዳይጸናባቸው ሐሩርን ጋርድላቸው እያለ አንዱን ደግሞ ከታች እንቅፋት እንዳይሆንባቸው እንቅፋት እንዳይበዛባቸው መሬት ላይ ሆኖ እንዲመራቸው ሌሊቱን ደግሞ በብርሃን እያበራ ከሰማይ ደመናን እያወረደ እንዲመግብ በሰባት ደመና ነው የሚሉት አባቶቻችን። በሰባት ደመና እየተከበሩ በሰባት ደመና እየታጀቡ ማርና ወተት ወደምታፈሷ ምድር እንዲሄዱ የመራቸው ቅዱስ ሚካኤል ነበረ። ወደ በጎ ጎዳና ቅዱስ ሚካኤል ይምራን ወገኖቼ። ከተዋህዶ የሸሸን ከተዋህዶ የራቅን እንደዚህ አይነቱን ደካማ ምሳሌ እያደረጋችሁ ብቃት የሌለውን ምሳሌና ራያ መሆን የማይችለውን ከካህን እስከ ምዕመን ተመልክታችሁ ከተዋህዶ እናት የራቃችሁ ከተዋህዶ ቤት የወጣችሁ
ቅዱስ ሚካኤል እየመራ ወደ ቤቱ ይመልሳችሁ፣ ወደ ተዋህዶ ይመልሳችሁ። እውነት ያለው በዚህ ነው። ጽድቅ ያለው በዚህ ነው። እምነት ያለው በዚህ ነው። ክርስትና ያለው በዚህ ነው። እውነተኛ ስብከት ያለው በዚህ ነው። እግዚአብሔር መስዋዕትን የሚቀበልበት የሚያሳርግበት፣ የልጆቹን መስዋዕት የሚያሸተው በዚህ ቤት ነውና እውነት ወደ ሆነው ተዋህዶ እግዚአብሔር ይምራን። እየመራ ወሰዳቸው። ማን? ቅዱስ ሚካኤል። ወገኖቼ ወደ በጎ ይምራን ቅዱስ ሚካኤል። እየመራ ሲወስዳቸው ምን ገጠማቸው? መቼም የእስራኤላውያንን ታሪክ ሁል ጊዜ በየዓመቱ ስለሚነገር ታውቁታላችሁ። የተንጣለለ የኤርትራ ባህር ነው የገጠማቸው። ያንን ባህር ጠላት ከኋላ እነሱን ለመመለስ ጉልበት ብዝበዛ የሚባለውን ተለማምደውታል። ከ400 በላይ ጡብ እየገነቡ ዛሬ የግብፅ ፒራሚዶች የዓለም የቱሪስት መስህብ ቦታ ናቸው። ገቢ ያስገኛሉ። ግብፃውያን ከዛ ይደጎማሉ፣ ይጠቀማሉ። የእስራኤላውያን ላብ ነው ይላሉ። የእስራኤላውያን ደምና አጥንት ነው ይላሉ አባቶቻችን ሲያስተምሩ። ስለዚህ ያንን መከራ እዛ ቦታ ላይ መልሰው እንዲገነቡ ሌላ ስራም እንዲሰሩ ከተማዋን እንዲያለሙ ነፃ ጉልበት ተገኝቷልና ከሀገራቸው ተነቅሎ ሲወጡ ፈርዖን ከነሰራዊቱ ከኋላ እነሱን ለመመለስ ወደ ባርነት እንዲመለሱ እነሱም ወደፊት ሲተሙ፣ መንገድ ላይ ግን ብዙ መከራ ነበረ። እንዳሰቡት አልሆነላቸውም ነበረ። የ40 ቀን ጉዞ 40 ዓመት እንዲጓዙ አድርጓቸዋል። ወገኖቼ እንደ ቀልድ የጀመርነው ክርስትና፣ እንደ ቀልድ የጀመርነው መንፈሳዊ አገልግሎት፣ የትሩፋት አገልግሎት፣ የጽድቅ ሥራ፣ የበረከት ሥራ መንገድ ላይ ብዙ መሰናክሎች ገጥመውን፣ ብዙ እንቅፋት ገጥመውን፣ ብዙ መካሪ ገጥመውን፣ ጉዳያችን መንፈሳዊ ጉዳያችን ሥጋዊ ጉዳይ ሆኖብን የጀመርናቸው ማኅበራት አልተቋረጡም። የጀመርነው የጽድቅ ሥራ አልተቋረጠም። የጀመርነው መንፈሳዊ ጉዞ አልተቋረጠም። ወደ ሥጋ ጉዞ አልተቀየረም። ተቀይሯል። ሐሳባቸው ተለወጠ። እንደዛም ሆኖ ታገሳቸው። ቀኑን አረዘመባቸው እንጂ የገባላቸውን ቃል ኪዳን ግን ጨርሰው አልተውም። ቃል ኪዳኑን አልረሳም። ቃል ኪዳኑን አልተውም። ጉዞ አሰልቺ ቢሆንም 40 ዓመት ሙሉ የፈጀው ጉዞ መጨረሻ ላይ የኤርትራ ባህር ገጠማቸው። የኤርትራ ባህር ከፊት ያስፈራል። እነሱ ሲደርሱ ከኋላ ጠላት ሲደርስ ሙሴ ጮኸ። የሚረዳኝ ሲመራኝ የነበረ እግዚአብሔር ለዚህ ሕዝብ ያስነሳው ቅዱስ ሚካኤል የታለ? ቅዱስ ሚካኤል ፈጥኖ ደራሹ ከነቢያቱ ከአባቶቻችን ጋር የነበርክ፣ ከደጋጎቹ ጋር የነበርክ፣ ከአባቶቼ ጋር የነበርክ የታለ አለው። ቅዱስ ሚካኤል መጣ። ቅዱስ ሚካኤል ሙሴን እጅህን አንሳ አለው። ወገኖች እጅህን አንሳ አለው። ሙሴ እጁን አነሳ። ተንጣሎ የነበረ የኤርትራ ባህር ተከፈለ። እስራኤላውያን ተሻገሩ። ግብፃውያን ከኋላ ሲገቡ እነሱን አጥረግርጎ ወሰዳቸው። ይህንን መልአክ ነው የምናከብረው። ይህንን መልአክ ነው የምናገለግለው። ይህንን መልአክ ነው በዛሬው ቀን የምንጠራው፣ ባህርን ከፍሎ የሚያሻግር መልአክ። ወገኖቼ በችግራችሁ በመከራችሁ ሁሉ ከፍሎ ያሻግራችሁ። ማን ያሻግረን? ማን ያሻግረን? ቅዱስ ሚካኤል። ለዚህ ነው ቅዱስ ሚካኤል የተነሳው። ይሄ ብቻ አይደለም የቅዱስ ሚካኤል ሥራ። ኢትዮጵያንን ማንሳት ይፈልጋል፣ መቀስቀስ ይፈልጋል። የተኛውን የአፍሪካን ወጣት አይምሮ መቀስቀስ ይፈልጋል። ቅዱስ ሚካኤል ሲከብር፣ ዛሬ ሲገለጥ፣ ዛሬ ሲነሳ መነሳት ብቻ አይደለም የተከበረበትም የተሾመበትም ቀን ነው። ቅድም ነግሬያቸዋለሁ። ሲሾም ዝም ብሎ አይደለም፣ እኛን ለመሾም ነው፣ እኛን ለማክበር ነው፣ እኛን ለማክበር ነው። በተለይ የኢትዮጵያውያን ወጣቶችን ለማክበር፣ ኢትዮጵያውያን አባቶችን ለማክበር፣ ኢትዮጵያውያን እናቶችን ለማክበር። ለምን? ዓለም ወደ ኋላ ቀርቶ ዓለም የናቀውን የቃል ኪዳን ታቦት፣ ዓለም የተወውን ፊቱን ወደ ጣዖት ጀርባውን ለእግዚአብሔር በሰጠበት ዘመን ለ3000 ዘመናት የቃል ኪዳኑን ታቦት ተሸክማ አምላከ ሚካኤል የምትል አምላከ ተክለ ሃይማኖት የምትል አምላከ ገብረ መንፈስ ቅዱስ የምትል ብቸኛው ሀገር ማናት? ኢትዮጵያ ናት እኮ። ስለዚህ እግዚአብሔር ከኢትዮጵያ ምን ይፈልጋል? በዚህ ልክ ወገኖቼ የቃል ኪዳኑን ታቦት መሸከም ብቻ አይደለም፣
ፍቅርን የሚሸከም አእምሮ ከኛ ይፈልጋል። ልማትን የሚሸከም አእምሮ ከኛ ይፈልጋል። ከሁሉም ብሔር ብሔረሰቦች ማንነታችን፣ ዘውጋችን፣ ክብራችን ሆኖ እናታችን ኢትዮጵያ ሳትዘነጋ እናታችን ኢትዮጵያ ሳትረሳ ለእናት ለኢትዮጵያ የሚጮህ ድምፅ የሚሆንላት አንድነቷን የሚጠብቅላት ልጅ ትፈልጋለች። ወጣት ትፈልጋለች። አባት ትፈልጋለች። እናት ትፈልጋለች። ማን? ኢትዮጵያ። ከዛ ተሻግሮ ለአፍሪካ የሚሰራ ኩሩ አፍሪካዊ ነኝ፣ እንቁ ኢትዮጵያዊ ነኝ፣ ኩሩ አፍሪካዊ ነኝ ብሎ የሚናገር ይህንን ሀሳብ የሚያስብ አእምሮ ማንሳት ይፈልጋል፣ መቀስቀስ ይፈልጋል። የደወል መጥቆን በአእምሯችን መምታት ይፈልጋል። ያኔ ነው ቅዱስ ሚካኤል በልቦናችን የሚነሳው። ስለዚህ ቅዱስ ሚካኤል ለሁላችንም፣ ቅዱስ ሚካኤል ለኢትዮጵያ፣ ቅዱስ ሚካኤል ለካህናቱ፣ ቅዱስ ሚካኤል ለምዕመናኑ፣ ቅዱስ ሚካኤል ለድሆቹ፣ ቅዱስ ሚካኤል ለሁሉም የሚነሳበት ጊዜ ነው። ለሁላችንም ይነሳ፣ ከተኛንበት ያንሳል።